እሺ እንኳን ወደ ሎጎስ ፖድካስት በሰላም መጣችሁ። እንግዲህ ይሄ ሶስተኛ ኤፒሶድ ይሆናል ማለት ነው። እንግዲህ ኮሜንታችሁን፣ ላይካችሁን፣ ሼር ማድረጋችሁን፣ ሰብስክራይብ ማድረጋችሁን አይቻለሁ፣ አመሰግናለሁ። ያበረታኛል፣ ያጠነክረኛል። ከዛ የተሻለ ጥራት ያለው አስተማሪ፣ ኢንስፓየር የሚያደርግ ኢንቴሌክቹዋሊ ቻሌንጅ የሚያደርግ ነገር እንዳቀርብላችሁ ይረዳኛል። አመሰግናለሁ። ዛሬ እንግዲህ ኤፒሶድ 3 ነው። በዚህ ሶስተኛ ኤፒሶድ ላይ ለቅርብ ያሰብኩት ቶፒክ በምዕራባውያን ስልጣኔ ላይ የክርስትናን ሚና ነው። የክርስትና ሃይማኖት በምዕራባውያን ስልጣኔ ላይ ሚናው ምንድነው? ምንድነው ያበረከተው? ዛሬ ምዕራባውያን ለደረሱበት የስልጣኔ ደረጃ የክርስትና አስተዋጽኦ ምንድነው? እውነት ምንም አስተዋጽኦ የለውም? በአንድ ወቅት እነዚህ ምዕራባውያን ክርስቲያኖች አልነበሩም? ክርስቲያኖች እስከነበሩ የክርስትና አስተዋጽኦ ታዲያ ምንድነው? ለቴክኖሎጂው ክርስትና ያበረከተው አስተዋጽኦ ምንድነው? ለሕግጋቶቻቸውስ፣ ለነጻነታቸውስ፣ ለሞራሊቲስ ምንድነው ያደረገው? ለስነ ጥበባቸውስ፣ ለሙዚቃቸው፣ ለአርታቸው፣ ለስነ ጥበብ፣ ለስነ ህንጻ ጥበባቸው የክርስትና አስተዋጽኦ ምንድነው? ይህን ጥያቄ ጠይቃችሁ ታውቃላችሁ? እኔ ብዙ ጊዜ ጠይቄያለሁ እና የዚህ ጥያቄም ውጤት ነው የዛሬው ኤፒሶድ 3 ማለት ነው፣ ሶስተኛው ኤፒሶድ እና እስኪ ትንሽ ለማየት እንሞክራለን። ይሄንን ክርስትና እንዴት ለአውሮፓውያን ስልጣኔ አስተዋጽኦ ሊያበረክት እንደቻለ ባጭሩ ለማሳየት እሞክራለሁ። እንግዲህ በዚህ አጋጣሚ ላይክ ማድረግ አትርሱ፣ ኮሜንት አድርጉ፣ ሼር አድርጉ፣ ሰብስክራይብ አድርጉ። ወደ ፖድካስቴ እናሳድገው፣ እናዳብረው። ያም ብቻ አይደለም፣ ይሄን እያዳመጣችሁ ያላችሁ ኢትዮጵያውያን ወገኖቼ፣ ወንድምና እህቶቼ የምንለው አለ። በዚህ ሀሳብ ላይ ተሳስተሃል፣ እዚህ ጋር ያልከው ትክክል አይደለም፣ ማረም ማስተካከል እንፈልጋለን። የእኛንም ሀሳብ ደግሞ ማሳየት ማስደመጥ እንፈልጋለን የምትሉ ከሆነ ዲስክሪፕሽኑ ላይ ባለው ሊንክ ተጠቅማችሁ ኢሜይል ብትልኩልኝ፣ ስልክ ብትደውሉልኝ አነሳለሁ፣ እንድትቀርቡ አደርጋለሁ ማለት ነው። ስለዚህ you are more than welcome። እና በሞራሊቲ እንጀምር እስኪ። የምዕራባውያን ሞራሊቲ ላይ የክርስትና አስተዋጽኦ ምንድን ነው? ያ ማለት ህይወታቸው የሚኖሩበት መንገድ፣ ወገኖቻቸውን ትሪት የሚያደርጉበት መንገድ፣ መጥፎና ጥሩውን የሚለዩበት መንገድ ላይ የክርስትና አስተዋጽኦ ምንድን ነው ካላችሁ፣ ክርስትና እጅግ በጣም ትልቅ አስተዋጽኦ አለው። አውሮፓውያን ከመካከለኛው ዘመን የሚሉት፣ ያ ማለት ይሄ የጨለማው ዘመን የሚሉት ዳርክ ኤጅስ፣ ከዛ በኋላ ሊወጡ የቻሉት በአብዛኛው ከግሪክ እና የሮም ስልጣኔ ወደ ላቲን ተተርጉሞ ከላቲን አልፎ ወደ ቨርናኩላር ማለት ወደ የሀገሪቱ ቋንቋ ተቀይሮ፣ ይሄም በቄሶች በቤተክርስቲያን አስተማሪዎች መልኩ ከቀረበላቸው በኋላ የሰው ልጅ ሁሉ በእግዚአብሔር ፊት እኩል ነው የሚለው አስተምህሮት በየመንደሩ በየሰፈሩ ከገባ በኋላ ነው። ከዛ በፊት አውሮፓውያን አሁን ዛሬ እንደምናያቸው አልነበሩም። ዛሬ እንደምናያቸው በራቸውን ከፍተው በሚሊዮን የሚሆን ስደተኛ የሚቀበሉ፣ ለስደተኛው ቤት፣ መጠለያ፣ ምግብ፣ ጤና፣ ስራ ሰጥተው የሚያኖሩ መልካሞች የሰለጠኑ አልነበሩም። ብዙዎቹ እርስ በርስ የሚጋደሉ፣ አንዱ አንዱን በቶ መንደሩን አቃጥሎ ሰብሉን እህሉን የሚወስድበት፣ ከብቱን የሚወስድበት፣ በእንደዛ አይነት በጣም ባልሰለጠነ ሁኔታ ውስጥ ይኖሩ ነበሩ። ግን ብዙዎቹ ሚሽነሪዎች፣ ልክ ዛሬ ሚሽነሪዎች አፍሪካ መጥተው ለብዙ አፍሪካውያን፣ እሱ ሌላ ዝርዝር ውስጥ ቢያስገባንም ለጊዜው ሚሽነሪዎች ከአውሮፓ ወደ አፍሪካ እንደመጡት ሁሉ ከደቡብ አውሮፓ ገዳማት፣ ከጣሊያን፣ ከስፔን እና ከነዚህ ከፈረንሳይ ገዳማት ወደ መሃል አውሮፓ ወደ እንግሊዝና ወደ ሰሜን እየሄዱ የሰው ልጅ ሁሉ የተፈጠረው በእግዚአብሔር አምሳል እንደሆነ፣ ሁሉም በእግዚአብሔር ፊት እኩል እንደሆነ ይሄን ማስተማር ሲጀምሩ ነው አውሮፓውያን ስልጣኔውም ለሰው ልጅ ያላቸው ክብርና አመለካከት እየተቀየረ የመጣው። በዚህ ብቻ አያቆም። በነገራችን ላይ ሁሉም ሰው በእግዚአብሔር ፊት እኩል ነው የሚለው ምንን አመጣ? the sovereignty of the individual። ያ ማለት እያንዳንዱ ግለሰብ በእግዚአብሔር ፊት ዋጋ አለው። እያንዳንዱ ግለሰብ ቁጥር አይደለም።
ዝም ብለህ ገለህ የምትሄደው አይደለም። አቢዩዝ የምታደርገው አይደለም። እያንዳንዱ ግለሰብ ለእግዚአብሔር ትልቅ ዋጋ ያለው ስለሆነ ሁሉም ሰው በእኩልነት መታየት አለበት፣ እያንዳንዱ ግለሰብ መከበር አለበት የሚለው ሌላው ቀርቶ እንግዲህ ስለ ሞራሊቲ እያወራን ስለሆነ ነው። the dignity of suffering የሚባለው ለምሳሌ ስቃይን የሰው ልጅ መፈተኛ ወይ ደግሞ ወርቅ ቀልጦ ወርቅ የሚሆንበት እሳት እንዳለው ሁሉ ሰፈሪንግ ወይም ስቃይ፣ ህመም፣ እነዚህ ሁሉ ነገሮች የምንጠላው ነገር ሳይሆን አልፈንበት ሰው የሚያደርገን ነገር እንደሆነ በቤተ ክርስቲያን በኩል ነው የተማሩት። በክርስቶስ ታሪክ ውስጥ በብዙዎቹ ቤተ ክርስቲያን ሰማዕታት ታሪክ ውስጥ በነ ስቲቨን በነ እስጢፋኖስ ታሪክ ውስጥ በትልቆቹ በነ ጴጥሮስ በነ ጳውሎስ ታሪክ ውስጥ የተማሩት ነው። አያችሁ፣ ክርስትና ለአውሮፓውያን ሞራሊቲ ትልቅ መንገድ ከፍቷል ማለት ነው። ይሄ ብቻ ነው። ሌላው ደግሞ ፍቅርን እንደ መልካም ምግባር የመያዝ ከዛ በፊት እንዳልኳችሁ ጠንካራ ያሸንፋል ነው። ኃይል ያለው ነው የሚያሸንፈው። ኃይል ያለው ስልጣን ይይዛል። ኃይል ያለው ገሎ ንብረትህን ወስዶ ይሄዳል። ከሱ ይልቅ ወይ ደግሞ ከሱም ጎን ለጎን ቢሆን ፍቅር ከጥንካሬና ከኃይል እኩል ዋጋ ያለው ግምት ያለው ነገር ሆኖ ህዝብ የሚከበርበት፣ ወገንን ማፍቀር፣ ወንድም እህትን ማፍቀር እንደ ትልቅ ቨርቹ መታየት የተጀመረበት ይሄ ሁሉ ከክርስትና በኋላ ነው። እንዳውም አንዳንድ የአውሮፓውያን ፍላስፎች ክርስትና ፍቅርን ከመስበኩ የተነሳ ክርስትናን የህፃናትና የሴቶች ሃይማኖት ነው ይሉት ነበረ። ምክንያቱም ጦርነትን አይሰብክም ክርስትና፣ ሰላምን ነው፣ ፓሲፋይ ነው የሚያደርገው፣ ስቃይን መቀበል ነው፣ ክርስቶስን እንደ አዳኝ አድርጎ መውሰድ ነው እና ወገንን፣ ጎረቤትን፣ ወንድምን ማፍቀርን ነው የሚሰብከው። በዚህ ምክንያት ነው የደካሞች ያኔ እንግዲህ ሴቶችና በእርግጥ አሁንም ህፃናት ደካማ ናቸው፣ ግን ያኔ ሴቶችና ህፃናትን ደካማ የማያስብ አድርጎ በመውሰድ የሴትና የህፃናት ሃይማኖት ነው ብለው እስከ መተቸት የደረሱበት ወቅት ነበረ። ይሄ እንግዲህ ሞራሊቲው ነው። በዚህ ደረጃ ክርስትና የምዕራባውያን አስተሳሰብ በዚህ ደረጃ ቀይረዋል ማለት ነው። ሞራላቸውን the way they behave የቀን ተቀን ህይወታቸውን ከሰው ጋር ያላቸው ኢንተራክሽን እንግዲህ የሁሉ ሞራሊቲ ነው። ክፉ ደጉን በምንድን ነው የምንለየው የሚለው ሌላኛው ህግና የሰብአዊ መብት ነው። አሁን እዚህ ላይ ትልቁ ኮንሴፕት በላቲን ኢሜጅ ዲ የሚባል አለ። ኢሜጅ ማለት በእንግሊዝኛው ኢሜጅ ነው። ዲ ማለት ግን ዲቲ ወይ ደግሞ ጋድ እግዚአብሔር ማለት ነው። ስለዚህ ኢሜጅ ኦፍ ጋድ ማለት ነው። ይሄ ማለት የእግዚአብሔር አምሳለ እግዚአብሔር የምንለው እኛ የሰው ልጅ በፈጣሪ አምሳል ነው የተፈጠረው የምንለው ኮንሴፕት እንዲያውም እንደኔ አጠቃላይ የምዕራባውያን ስልጣኔ በዚህ አንድ አረፍተ ነገር ውስጥ ኢንካፕሱሌት ማድረግ ይቻላል ብዬ አስባለሁ። ማጠቃለል ይቻላል የእግዚአብሔር አምሳል በሚለው። ይሄንን ካመኑና ከተቀበሉ በኋላ ነው አውሮፓውያን በስልጣኔም በሰብአዊ መብትም በዲሞክራሲም በፍልስፍናም በአርትም በስነ ጥበብም መምጠቅ የቻሉት ብዬ የማስበው። ማትስማሙ ሰዎች ካላችሁ ሐሳባችሁ ልትገልጹልኝ ትችላላችሁ። ግን እኔ ፋውንዴሽናል ነው ብዬ የማስበው የእግዚአብሔር አምሳል ነው የሰው ልጅ የሚለውን ነገር ከተቀበሉ በኋላ ነው አውሮፓውያን የግለሰብ ሶቨሬንቲ ያ ማለት የግለሰብ ሉዓላዊነት፣ አንድ ግለሰብ በራሱ መንግስት ነው፣ በራሱ ክብር አለው። በቃ ማሰብ የሚችል ፍላጎቶች፣ የሚጠላው ነገር ያለው ትልቅ አካል ነው። ክብር ይሰጠዋል። ለምን? በእግዚአብሔር አምሳል ስለተፈጠረ። ከዚህ ጀምሮ ነው ኢንዲቪጁዋሊዝም፣ ኢኖቬሽን። ከኢኖቬሽን ጋር ምን መጣ? ዲስከቨሪ። ከዲስከቨሪ ጋር ምን መጣ? ኢማጂኔሽን፣ አርት፣ አርክቴክቸር ላይ ዲዛይኑ፣ ሜካኒካል ኢንቬንሽኖች፣ አውሮፕላን እንትን ከማለቱ የአውሮፕላን መፈጠርም አብሮ እነዚህ በሙሉ አይ ቲንክ ከዚህ ጋር የተያያዙ ይመስሉኛል። የኔ ሐሳቤ ነው። እንግዲህ በዚህ ብቻ ግን አያበቃም። ወርቃማውን ህግ የምንለው እኛ ለምሳሌ አንተ እንዲሆንብህ የማትፈልገውን ሌላው ላይ አታድርግ የሚለው መሰረታዊ የክርስትና አስተምሮ ነው አይደለ? ኢየሱስ ክርስቶስ ካስተማራቸው አንዱ ትምህርት ይሄ ነው አይደለም? ይሄ ራሱ በህግና በሰብአዊ መብት ላይ ያመጣውን ተጽዕኖ የሚያሳይ ነው። ተጽዕኖም በአካል ለማየት ደግሞ
እንግሊዝ በ1215 በ13ኛው መቶ ክፍለ ዘመን ማለት ነው ማግና ካርታ የሚባል መሰረታዊ የህግ ዶክመንት አርቅቃ ነበር። እንግዲህ ከዚህ በላይ የክርስቲያንን ተጽዕኖ የሚያሳይ ያለ አይመስለኝም። ሌላው ቀርቶ ይሄ ግለሰብን የአምላክ አምሳያ አድርጎ መውሰድ ራሱ ባርነትን ለማስቀረት የረዳቸው እሱ ነው። እንግሊዛውያንም ለሆነ ብዙ አውሮፓውያን ሀገራት ባርነትን ተግብረዋል ለብዙ ጊዜ እንደምታውቁት። እና ባርነት ነው የሰው ልጅን እንደ ባሪያ እንደ ዕቃ ይዞ ማስተዳደር የለበትም የሚለውን ነገር የጀመሩት እንደዚህ አይነት የክርስቲያን እሳቤዎችን ከተቀበሉ ወይም ካወቁ በኋላ ነው። እና ይሄም አንዱ ዋናው የክርስትና ተጽዕኖ ነው ማለት ነው። ሌላኛው ሳይንስና ኤጁኬሽንስ ላይ ብናይ እንግዲህ እስከ ሞራሊቲውን አየን፣ ህግና የሰብአዊ መብት ላይ ያለውን ተጽዕኖ አየን። ሳይንስና ትምህርት ላይስ ክርስትና ጸረ ሳይንስ ነው? ጸረ ትምህርት ነው? ብዙ ጊዜ እንደዚህ ነው የሚባለው። እኔ ያረኩት አነስተኛ ጥናት የሚያሳየኝ ግን በተቃራኒው ነው። ምክንያቱም አውሮፓ ውስጥ ላሉ ትልልቆቹ ጥንታዊ ዩኒቨርሲቲዎች እንደ ኦክስፎርድ አይነቶቹ፣ እንደ ካምብሪጅ፣ አሜሪካ ያለው ሃርቫርድ እና የል፣ እነዚህ ሁሉ ዩኒቨርሲቲዎች ባይገርማቸው የተፈጠሩት በክርስቲያን ኢንስቲትዩሽኖች ናቸው፣ በክርስቲያን ተቋማት ነው። ጥንታዊ መሰረታቸው ክርስቲያናዊ አስተምሮ የሚሰጥባቸው የነበሩ፣ ለምሳሌ ወንጌል የሚተረጎምባቸው፣ ወንጌል የሚጻፍባቸው፣ የሐዋርያት አስተምሮ የሚተረጎምባቸው፣ ኮፒ የሚደረግባቸው ተቋማት ነበሩ። እነዚህ ተቋማት ነው ወደ ክላስ አድገው ወደ ኮሌጅና ወደ ዩኒቨርሲቲ ደረጃ ያደጉት። ስለዚህ እንግዲህ የክርስትናን ተጽዕኖ ተመልክቶ አውሮፓና የምዕራባውያን ስልጣኔ ላይ ያለውን ኢምፓክት it is very huge massive impact ነው massive። ሌላው ቢቀር ብዙዎቹ የአውሮፓውያን ተመራማሪዎች መቼስ ኮፐርኒከስን ብዙዎቻችን እናውቀዋለን። ከከዋክብትና ከምድር አስተምሮ ጋር በተያያዘ ፖላንዳዊው ኮፐርኒከስ በጣም የታወቀ ነው። ኮፐርኒከስ አሁን ታዋቂ የካቶሊክ መነኩሴ የነበረ ነው። ኬፕለር ዮሐንስ ኬፕለርም በጣም ታዋቂ የካቶሊክ መነኩሴ የነበረ ነው። ጋሊሊዮን ብዙዎቻችን እናውቀዋለን። ስለ ግራቪቲ ያለውን እናውቃለን። ፀሐይ በምድር ዙሪያ አትዞርም፣ ምድር ናት በፀሐይ ዙሪያ የምትዞረው ብሎ ያኔ ከካቶሊክ ቤተክርስቲያን ጋር እንኳን ተቃውሞ እንኳን ቢደርስበት እሱ ራሱ ካቶሊክ ነበር ጋሊሊዮ። ኒውተን ራሱ እንግዲህ ይሄ ሂውጅ የሆነ ፊዚሲስት እንግሊዛዊ ኒውተን፣ በፈርስት ሎ በሰከንድ ሎ እና በተርድ ሎ የምናውቀው ኒውተን ራሱ ሃይማኖተኛ እንደሆነ ብዙ ቦታ ላይ ተጠቅሷል። ምክንያቱም ኒውተን ራሽናል የሆነ ፈጣሪ አለ ብሎ ያስባል። በዙሪያው ያሉትን ነገር ሲመለከት ጨረቃን፣ ከዋክብትን ሲያይ፣ ዛፎችን፣ አለቱን ምናምን ሲያይ ነው እነዚህ ነገሮች ዝም ብለው ከመሬት ተነስተው አለ የሚተፈጠሩት። ያለ ምክንያት ከባዶ ነገር አይደለም የመጡት። የሚያስብ ከኛ የበለጠ ማሰብ ማወቅ የሚችል ፈጣሪ ነው የፈጠራቸው ብሎ የሚያምን ትልቅ ግለሰብ ነበረ። እነ ፓስካል፣ ፈረንሳያዊ ፓስካል እንደውም ፓስካል ዌጀር ተብሎ የሚጠቀስለት ፈላስፋ ነው። እንግዲህ ፈረንሳዊ ፈላስፋ ነው እሱ ራሱ። እንዳውም ፓስካል ብዙ ጊዜ ስለ ማመንና ስለ አለማመን በእግዚአብሔር ፓስካል ዌጀር የሚባል ትንሽዬ ቴስት እንደዋ ነበረች። በእግዚአብሔር ብታምን እና ባታምን ብሎ ሁለት ሲናሪዎችን ፈጥሮ፣ ለምሳሌ በእግዚአብሔር አመንክ፣ ሞትክ፣ ሰማይ ቤት ሄድክ፣ እግዚአብሔር የለም፣ ምን ታጣለህ? ምን የምታጣው ነገር የለም። ምክንያቱም ቨርቹወስ የሆነ ኤቲካል የሆነ ሞራል የሆነ ሰክሰስፉል ላይፍ ኖረን የመጣው። እሺ በእግዚአብሔር አምነህ ኖርክ፣ መልካሙን ስትሰራ ኖርክ፣ ሞትክ፣ ሰማይ ቤትህ እግዚአብሔር አለ፣ ትጠቀማለህ፣ የዘላለም ሕይወት ታገኛለህ። በተቃራኒው ደግሞ በእግዚአብሔር የለም ብለህ ስትጨፍር፣ ስትዘል፣ ስትገድል፣ ስትሰርቅ ኖርክ፣ ሰማይ ቤት ሄድክ፣ እግዚአብሔር የለም፣ ምን ተጠቀምክ? ዓለማዊ ሕይወትህን በማይሆን በማይረባ መልኩ ነው ያጠፋው። ስለዚህ ያገኘኸው ነገር የለም። እሺ በዛ ሕይወት ኖረ ደግሞ እግዚአብሔር ኖረ ቢባልስ ዘላለማዊ ሕይወት ታጣለህ። ስለዚህ በሁለቱም ኪሳራ ነው ማለት ነው። እና ይሄ ፓስካል ዌጀር ይባላል። ይሄ ፈረንሳዊ ፈላስፋ ነው፣ በጣም የታወቀ ነው ማለት ነው። እሱ ራሱ
ክርስቲያን ነው ወይ ደግሞ ሃይማኖተኛ ነው። ፋራዳይም እንደዚህ ነው። ይሄ በተለይ የታወቀው ኤሌክትሪክ እንትን ላይ እየሰራው ሜንደልም ሞንክ ነበር። ሜንደል እንደውም መነኩሴ ነበረ። ሜንደል ብዙዎቻችን የምናውቀው ባቄላን በማዳቀል ነው እንግዲህ የመጀመሪያው ጄኔቲክ ወይም ክሎነር ነበር ማለት ነው። ጄኔቲክ ጂን ኤዲቲንግ ላይ የሰራ ሰው ነበር ማለት ነው። ያኔ ትራዲሽናሊ ሰው ለጂን ኤዲቲንግ ፋውንዴሽናል የሆነ ሰው ማለት ነው። ፓዮኒር ነበር ማለት ነው። ስለ ስነ ጥበብ፣ ስለ ሙዚቃ፣ ስለ ባህልስ ምን ልንል እንችላለን? መቼስ እዚህ ላይ ማብራራት የሚኖርብኝም አይመስለኝም። አውሮፓ ሄዳችሁ የምታውቁት ሰዎች ካላችሁ ወይም አውሮፓን በቪዲዮ በቴሌቪዥን ያያችሁ ሰዎች ቤተክርስቲያኖቻቸውን ካያችሁ አብዛኛዎቹ አርኪቴክቸሮች ዶሙ፣ ይሄ አርቹ፣ እነዚህ በሙሉ ክርስቲያን ኢንስፓየር ያደረጋቸው ናቸው። ክርስቲያኒቲ ወይም ክርስትና ኢንስፓየር ያደረጋቸው ያነሳሳቸው ፈጠራዎች ናቸው። እነዚህን ዲዛይን ያደረጉት ክርስቲያናዊ በሆነ ዶሙ ጠፈርን፣ ሰማይን፣ ዓለምን የሚያሳይ ነው። መስቀል አድርገው የቤተክርስቲያን ሲምቦሎችን በመጠቀም ጎቲክ አርኪቴክቸር የምንላቸው እነዚህ ሮማኔስክ አርኪቴክቸር የምንላቸው እነዚህ በሙሉ ለምሳሌ ኖትርዳም የምንለው ፓሪስ ውስጥ ያለው ትልቁ ቤተክርስቲያን አንዱና ዋናው የክርስቲያኒቲ ውጤት የምንለው በቃ ክርስቲያኒቲ በክርስቲያኒቲ ምክንያት ለአሁን ዘመን ድረስ የበቃ አሁን ድረስ ሰዎች እያዩ የሚደመሙበት ሰዎች የሚደነቁበት ትልቁ የክርስቲያኒቲ ውጤት ነበር ማለት ነው። ሌሎች ስዕሎችን እስካያችሁ መቼስ ሚኬል አንጀሎን የማያውቀው ሰው የለም አይደለ? እነ ራፋኤልን እነ ዳቪንቺ እነዚህ ሁሉ ሰዎች ማይክል አንጀሎ ሲቀርጽም ሆነ ስዕል ሲስል መቼስ ሲስቲን ቻፕልን ካያችሁት እዚህ ሮም ውስጥ ያለው ሴንት ፓትሪክ ባዚሊካ ውስጥ ጣራው ላይ የሳለው ስዕል ሙሉ በሙሉ ከመጽሐፍ ቅዱስ ታሪኮች የወጣ ነው። የመጽሐፍ ቅዱስ ታሪክን ካነበበ በኋላ ነው ወደ ስዕል የቀየራቸው። እንግዲህ እነዚህ ሁሉ ሰዎች ክርስቲያን የነበሩ፣ ሃይማኖታዊ የነበሩ፣ መጽሐፍ ቅዱስን ያነበቡ፣ ታሪኩ የገባቸው ወይ ታሪኩን በአግባቡ የተረዱና ታሪኩን ወደ እውነታ የቀየሩ እንድናየው፣ እንድናጣጥመው፣ ከልጅ ልጅ እንዲያልፍ ከዛ በኋላ ለዘመናት ሰዎችን ኢንስፓየር እንዲያደርግ በሚሊየን የሚቆጠሩ ቱሪስቶችን እንዲስብ ያደረጉ ትልልቅ ሰዓሊያን በክርስትና ምክንያት የተፈጠሩ ናቸው። እንግዲህ ብቻ አይደለም ሙዚቃ ራሱ ሪኮርዲንግ፣ እነዚህ ብዙ ሙዚቃዎች እነ የጎርጎሪዮስ ቻንቶች፣ መዝሙሮች እነዚህ ሁሉ በክርስትና ተጽዕኖ የመጡ ናቸው። ስነ ጽሁፍ ላይ ጽሁፎች ብዙ ጊዜ ዳንቴን ለምሳሌ ዲቫይን ኮሜዲ ካነበባችሁ ይሄ ራሱ ዳንቴ በመጽሐፍ ቅዱስ ታሪኮች ተጽዕኖ አርጎ ነው እንደዚህ አይነቱ ኖቭል የጻፈው ማለት ነው። ፈጠራ ቢሆንም ፊክሽን ቢሆንም የጻፈው ግን ታሪኮቹ ውስጥ የመጽሐፍ ቅዱስን ተጽዕኖ ታያላችሁ። በብዛት መጽሐፍ ቅዱስ ውስጥ ያሉ ታሪኮችን እየጠቃቀሰ ካራክተሮችን ነው ሲጠቀም ታያላችሁ። እንግዲህ ይሄ ሁሉ የክርስትና ተጽዕኖ ነው ማለት ነው። ወደ ፖለቲካው እንሂድ። ኦኬ፣ ፖለቲካው ላይስ ክርስትና ምን አድርጓል? እንግዲህ ይሄን ስል ለብዙዎቻችሁ ጭንቅላት የሚመጣው አንዱ ምንድን ነው? ክርስቶስ የቄሳርን ለቄሳር የእግዚአብሔርን ለእግዚአብሔር ያለው ነው አይደል? ይሄ መንግስትና ሃይማኖትን መለያየት የሚያሳይ ነው። መንግስት በሃይማኖት ስራ አይገባም፣ ሃይማኖት በመንግስት ስራ አይገባም። ሁለቱ የተለያዩ ናቸው። ሳይነካኩ ተከባብረው ይኖራሉ። በእርግጥ የተገናኙበት ብዙ የታሪክ ሂደት ቢኖርም ኮንሴፕቱ ጽንሰ ሐሳቡ ግን ከክርስትና ውስጥ ጎልቶ የወጣ ነው። እዚህ ክርስትና ይህንን ክሬዲት መውሰድ አለበት ማለት ነው። በሕግ ፊት ሁሉም እኩል ናቸው የሚለው ራሱ አንድ ትልቁ የክርስትና ተጽዕኖ ነው። ሌላው ደግሞ ማህበራዊ ህይወት ላይስ ክርስትና ምንድን ነው ያደረገው አስተዋጽኦ? ለምሳሌ ቻሪቲ ወይ ደግሞ ልግስነት፣ ለጋሽነት፣ መለገስ፣ መስጠት፣ ሰውን መርዳት፣ ወገንን መደገፍ፣ እነዚህ ሁሉ ነገሮች የክርስትና ትሩፋቶች ናቸው።
ሆስፒታሎች ለምሳሌ ሆስፒታሎችን አውሮፓ ውስጥ ያስተዋወቁት ብዙዎቹ ሚሽነሪዎች ነበሩ። የካቶሊክ ቤተክርስቲያን የካቶሊክ መነኮሳት ገዳማት ውስጥ ያሉ አባቶች፣ እናቶች፣ እህቶች ናቸው በጦርነት የተጎዱትን መንገድ ላይ ጧሪ ቀባሪ ያጡትን የተራቆቱትን የተራቡትን እያለበሱ እያበሉ ይህንን የመንከባከብ የማሳየት ልማድ ያመጡት አውሮፓ ውስጥ በስፋት ያሰራጩት እነዚህ የቤተክርስቲያን አባቶች ነበሩ። ሁሉንም ማስተማር በራሱ ሰውን ሳይለካ የገሌ ንጉሥ ልጅ ነው የባላባት ልጅ ነው ሳይባል ሕፃናትን በሙሉ ወስደው መጽሐፍ ቅዱስ በማስጠናት እንዲጽፉ እንዲያነቡ በማድረግ ራሱ የቤተ ክርስቲያናት ትሩፋት ነው። እንግዲህ ብዙዎቻችሁ ስለ ኢየሱሳውያን ሰምታችኋል፣ ስለ ዶሚኒካን ሰምታችኋል። እነዚህ ሁሉ የካቶሊክ ክንፍ ናቸው። ግን ብዙዎቹ ፊሎሶፊካልና ኢንቴሌክቹዋል ናቸው። መማርና ማንበብ ላይ መጽሐፍ ላይ የሚያተኩሩ ናቸው። ሃይማኖትን ከፍልስፍና ጋር በማያያዝ ሁሉንም ማስተማር የሚያምኑ ትልቅ የአውሮፓውያን የስልጣኔ ላይ አስተዋጽኦ ያደረጉ የሃይማኖቱ አካል ናቸውና ክርስትና እውነት ሊደነቅና ሊከበር ይገባዋል። እንግዲህ በዚህ አጭር ሶስተኛው ኤፒሶድ ላይ ክርስትና ለአውሮፓውያን ስልጣኔ ያበረከተውን አስተዋጽኦ ለማሳየት ሞክሬያለሁ። ባጭሩም ቢሆን እንግዲህ ይሄ ጥያቄ ለመፍጠር ነው። ሁላችንም በየቤታችን ሆነን ይሄን ነገር እንድናስብ እንዲያደርገን ነው። በክርስቲያንነታችን እንዳናፍር፣ ክርስትናና ሳይንስ አብሮ አይሄድም በሚል ወደኋላ እንዳንቀር። ክርስትናና ሳይንስ በደንብ አድርገው አብረው ይሄዳሉ። ማስኬድ የምንችልበት መንገድ አለ። ሳይንስ ክርስትና ለሳይንስ ባለውለታው ነው በብዙ መልኩ እና ይሄንን እንድናውቅ እንዳናፍር በእምነታችን ደረታችንን ነፍተን ልባችንን ሞልተን እንድንሄድ የሚያደርገን የክርስትናን ባለውለታነት ማሳየት ፈልጌ ነው። አሁን እንግዲህ ያጎረሰ እጅ ነካሽ ሆነው የምዕራቡ ስልጣኔ ክርስቲያንን ሲያሰድድ፣ ክርስትናን ሲንቅ፣ ክርስቶስን በየአደባባይ ሲሰድብና ሲያንቋሽሽ እናያለን። የሚያሳዝን ነገር ነው። ግን ይሄ ሁሉ በመርሳት ነው። አትፈርዱባቸውም። እነሱም ስላልተማሩ ነው። ታሪካቸውንም ስላላወቁ ነው። ወይ አውቀው ስለካዱ ነው። ከሁለቱ አንዱ ነው የሚሆነው። ስለዚህ አብራችሁን ስለቆያችሁ በጣም አመሰግናለሁ። ይሄ የሎጎስ ሶስተኛው ኤፒሶድ ነበረ። ክርስትና በምዕራባውያን ስልጣኔ ላይ ያለውን አስተዋጽኦ ለማየት ሞክሬያለሁ። ወደፊት እዚህ ላይ መጨመር እፈልጋለሁ። አንተ የረሳኸው አለ፣ ያላካተትከው ነገር አለ፣ እኔ የምማቀውን ልጨምር የምትሉኝ ኢትዮጵያውያን የሃይማኖት አባቶች ቴዎሎጂያንስ፣ ዲክንስ ካላችሁ ደውሉልኝ። ሊንክ ላይ ባለው ኢሜል ጻፉልኝ። እናንተን አቅርቤ ደግሞ ይበልጥ በዝርዝር ለማቅረብ እሞክራለሁ። እንደተለመደው ላይክ፣ ሼር፣ ኮሜንት አድርጉ፣ ሰብስክራይብ አድርጉ፣ አበረታቱኝ። የተሻለ ጥሩ መረጃና ኢንቴሌክቹዋሊ ስቲሙሌት የሚያደርግ የሚያነቃቃ ይዤላችሁ እመጣለሁ። ለዛሬ አመሰግናለሁ።